ሰላም ሐበሻ ሰዎች እኔ ቢግ ፉት ነኝ እኔ አዲስ አበባ ነኝ ያለው ሲቲ በጣም ቆንጆ ነው ሰዎቹ በጣም ጥሩ ነው ወንድሜስ አንተ መኖር ያለብህ ጫካ ውስጥ አይደል እንዴ? አዎ ግን በአሁኑ ጊዜ በጣም ውድ ነው አሁን የምኖረው ኮተቤ ነው ታክሲ 10 ብር ነበር አሁን ኩላሊትህን ሽጥ ወይም በእግርህ ሂድ አይነት ነው ሰላም ቤተሰብ የኔ ጌታ እንደዚህ ቢግፉትን አዲስ አበባ ውስጥ ስታዩ ምን ተሰማ? እንኳን ደህና መጣ ወንድሜ። አሁን በመጨረሻ አከበሩኝ። የሀገር ውስጥ ዝነኛ ነኝ። ድሮ ጫካ ነበር የምኖረው። አሁን ቦሌ ነኝ። እውነተኛ ህይወቴ ገና ተጀመረ። ጫካውን እርሱት፣ አልመለስም። የአዲስ አበባ ሴቶች ደስ ይሉኛል። ይቅርታ እጄን አልተጠቀምኩም፣ ግን ቅጠል ነበር የምበላው። አሁን ፍርፍር ነው የምበላው። ፍርፍር ጫካ ውስጥ ሀበሻ ምግብ ቤት ካልከፈ ያቺ ድሮ አብራችሁ ጥግ ላይ ትቀመጥ የነበረችው ልጅ አሁን የት ሆና ነው? ምን ነካው? እድሉን አባከነ። ወንድሞቼ ቲክቶክ ስትመለከቱ ከርማችሁ የደሞዝ ቀን ሲመጣ አትደናገጡ። እንቆቅልሽ ምን አቅል ልጆቿን አቅፋ ብርድ የምታስመታ እቺ ጨካኝ። አረ ባባ ተረጋጊ፣ ፍሪጅ ነው። ፓፓ ይሄንን ለቡና ያዝ። ስንት አለሽ? ቀልዶች ልተቻሉ። ሰላም ፓፓ ጀለስ ተፋቶኛልና ሁላችሁም እንዴት ናችሁ? ዛሬ ለአዲስ ሰዎች ቃለ መጠይ እናደርጋለን። እንቆቅልሽ ምን አውቅልህ? ሳይወልድት እሹሩሩ አልቃሻ ወንድ። አረ በለው እንስራ ነው። እንቆቅልሽ ምን አውቅልህ? ምግቧ የሚጣፍጥ ጦሯ የሚያሳብጥ ሚስቴ በለው። አረ ንብ ነው። እንቆቅልሽ ምን አውቅልህ? ከልብ ያልወጣ ከአፍ የሚወጣ መግደርደር። ትክክለኛ መልስ። ቤተሰብ የተዘጋፍ መመገብ አይችልም። ባባ በምትናገርበት አፍህ ትበላለህ፣ አትግደርደር። ሰላም ቤተሰብ። አንቺ ጅምር ድሬድ ሰላም ነው? አረ ትረባተው ቢግፉት ፓፓ ቢቀር ይሻላል እኮ። ግንባር ብለናል። አረ ጨረስከን ዛሬ። አንቺማ ግንባር ሲታደል ከፊት ነው የተሰለፍሽው። ሰላም ቤተሰብ። ዛሬ በአዲስ ዞር ዞር እያልን ሙድ እንይዛለን። ተከታተሉ። ዛሬ ፈታ እንላለን። አንቺ ሉሲ በቆዳ በይም እንዴ? ባከተው አስቢያ ተወዶል እየበላሽ ፓፓ ዋን ዳይሜንሽን እየሆንሽ ነው። ዝሪያ ግንባርሽ ምንሽ? አረ ቢግፉት ፍቺ። ይሄ ግንባርማ ትልቅ ስለሆነ ለልደት ራሱ ኮፊያ ሳይሆን ባልዲ ነው የሚሰጡት። ሰላም አዲስ አበባ ውስጥ ከልብስ ብራት ሌላ አፎርድ የምታረጊው ነገር አለ? አንተ አልተቻልክም። ከልቤ ነው እኮ። ዛሬ ሰኞ ነው። ወጣ ብለሽ ተፍ ተፍ በይ ፓፓ። ጸሎት አለ ስራ ምኞት ነው። እሺ ወንድም፣ ለመጀመሪያ ጊዜ ሲገናኙ ማን ነው መክፈል ያለበት? ወንዱ ወይስ ሴቱ? እሷ ያንን ነገር ከሰጠችኝ እኔ እከፍላለሁ። ምንም ጭንቀት የለም። አታርጉት ሴቶችዬ። በድጋሚ የመጀመሪያ ቀን ላይ ነገሩን እንዳሰጡት ቢያንስ 90 ቀን እንዲጠብቅ አድርጉት። ይሄ ህግ ነው። 4 ነጥብ። የኔ ቆንጆ በመጀመሪያው ቀን ቀጠሮ ማን መክፈል አለበት? ወንዱ ወይስ ሴቷ? እንደ በእርግጠኝነት ወንዱ ነው። ቤተሰብ ቢግፉት ዛሬ የለም። እኔ ነኝ ሚስቱ። vlogu ይቀጥላል። ሰላም የኔ ቆንጆ፣ በፍቅር ባንደኛ እይታ ታምናለሽ? የባንክ አካውንቱ ብዙ ዜሮዎች ካሉት አሃ ምናልባት። ዛሬ አንድ አስገራሚ ነገር አለኝ። አብረን እንዝናናለን። ከቢግፉት ድራማ በኋላ ይገባኛል። ደግሞ ክሬዲት ካርዱን ወስጋለሁ። ሴቶች እባካችሁ እኔ የማደርገውን አድርጉ። ከፍቅረኛህ ጋር ማድረግ የሌለብህ ነገር ምንድነው? ከሚስት ጋር ማስተዋወቅ። ልክ ቤት እንደገባህ ሚስት አርግዛለሁ ብትል ምን ታደርጋለህ? ወተት ልገዛ ነው ብዬ ተመልሼ እወጣለሁ። ቆይ ለምንድን ነው ከጫካ ከመውጣቴ በፊት እዚህ ሀገር ስራ በዘመድ እንደሆነ ያልነገራችሁኝ? ለዛውም 3 ሙዝ ለማይገዛ ደሞዝ። ያው እንግዲህ እኔ ፕሮሞሽን ልሰራ ነው። አበረታቱኝ እስኪ ወገን። ሴቶችዬ እስከ መቼ እኔ መስላችሁ ከቤት ትወጣላችሁ? ኦሪጂናል ሼግላ ሜካፕ ፕሮዳክቶች ተጠቀሙ እንጂ ፕሮሞሽን በጎሬላ አይከብድም እንዳትሉ እንጂ
ቤቴል ሶልፋም ሲቲ ሞል አንደኛ ፎቅ ቁጥር 125 ሂዳችሁ ሰው ምሰሉ። የትኛውም ሴት ወንድ ቤስት ፍሬንድ መያዝ ትችላለች የኔ ሚስት እስካልሆነች ድረስ። እኔ እኮ ወዳት ነበር። አንድ ቀን ፊት ለፊቴ ስትመጣ ግንባሯ አንጸባርቆ አይኔን አጠፋው እንጂ። እኔ እኮ ምንድነው መንገድ ላይ ሰው የሚያፈጥብኝ አላለሁ። ቆንጆ መሆኔን ረሳዋለሁ። እኔ ደግሞ አንዳንዴ ቀበሌ መታወቂያ ለማውጣት ሄጄ መታወቂያ ያልያዘ አናስገባም አሉኝ። ቺምፓንዚ ይሙት። አንድ ሰው ከነዚህ ፍጥረታት አልመጣንም፣ እንዲያስቀያሚ አይደለንም፣ አንቺን አልመስልም ሉሲ አለጥ። ወንድሜ እስቲ መጀመሪያ የገዛ መልክህን እያንዴ። አያቴ ህይወት ያስተማረ ትልቁ ትምህርት ምንድነው? ሴትን ለማስደመም ብለህ ገንዘብ በፍጹም አትበደር። ካንተ የተበደረችውን ሰው ታገባለች። መጀመሪያ የመጣሁት ፓስፖርቴን ለማግኘት ነው። አሁን 5 ሰዓት ሆኖኛል። ከኔ በኋላ የመጡ ሰዎች ቀድመው ሄደዋል። ወይኔ ጆሮህን ቆረጥኩት። ወይኔ በላቸው። 12 ሰዓት ነው የምሰራው። የሙዝ እረፍት የለም። የኔን ኢንስታግራም አልማዝ 12 ነው ይከተሉ። የወንድ ጓደኛዬንም አቤልን ተከተሉ። ችግሩ ምንድነው? ኢትዮጵያ ውስጥ ችግሩ ከላይ ነው። ከየት ነው? ከላይ ነው። ልሞት ነው የምትፈልጊው? ለአበ ምሳላ በስል ነውና ጠብቁኝ። ድሃ ወንዶችን አልወድም። ቁጥርሽን ልትሰጪኝ ትችያለሽ? የኔን ቅባት መግዛት እንኳን አትችልም። ጤና ይስጥልኝ። አንድ ጥያቄ ልጠይቅዎት። ዶሮ ወጥ ከእንጀራ ወይስ ከዳቦ የቱ ይጣፍጣል? ከእንጀራ ነው። ዶሮ ወጥ በምን ይበላል? ትክክል ነሽ። ያጎቴ ልጅ ሙዝ ሞክሮት ነበር። ትልቅ ስህተት። ዛሬ ዴት ነበረኝ እዚች ካፌ ውስጥ። ቺኳ ገን ቆየች፣ ሳትቀጣኝ አልቀረችም። ስልክ አታነሳም፣ ቀጣችኝ ማለት ነው። ወይኔ ሰውየው። ይሄ ቡና በጣም ከባድ ነው። የጫት ዱቄት ነስነስ አድርገውበታል መሰለኝ። ወንድም ትንሽ ጠጋ ብትልልኝ፣ ቦታው ጠበበኝ እኮ። ምን አባክ ነው የምትለው? ከደበረህ መውረድ ትችላለህ። ስልኬ የት አለ? የለም የለም፣ ስልኬን ተበላው። ሲተሻሸኝ ታውቆኝ ነበር ይሄ ጥላ ቢስ። ኧረ ወገን ኑሮ እየተወደደ ነው ወይስ እኛ እየጠላ ነው? ላይፍ ቦይ ሳሙና ከ10 ብር ተነስቶ 60 ብር ገባ እኮ ወገን። እሺ አሁን ገላይን በምን ልታጠብ?